ኤቪደንስ ዲፌንድ አላረጋችሁም። ያረጋችሁት ምንድነው? ክርስትና ይሄ ነው እያላችሁ ነው ያወራችሁት። ኦኬ ይሄ ነው ክርስትና። የእናንተን በምንድነው ዲፌንድ ያረጋችሁት? ዲቤት ማለት እንግዲህ ለምሳሌ ኢዮዳብ ያረገው አንገቱ ላይ ያረገው ወርቅ አይደለም እላለሁ፣ እሱ ወርቅ ነው ይላል። በዛ ላይ ነው ዲቤት የሚደረገው። አሁን ግን አይ እኔ ላይ ያለው ወርቅ ነው ኢዮዳብ ላይ ያለው ወርቅ አይደለም ማለት ግን ምንም ለህዝቡ የሚሰጠው ነገር ያለ የለም። ግን አላርለ ለዋኪው ያላቸው ሰዎች ግን እነሱ ላይ ለካ እንደዚህ ያለ ብሎ ይሄዳል እንጂ አንተ የራስህን ያዳንክበት መንገድ የለም። ምንም ምን ያላየው ምንም ነገር እና እስቲ በዚህ ላይ ተናገሩ ልስማችሁ። ለምንድነው አተለቀኛ ራሳችሁን እሱን አይደለም እኔ አሁን የምፈልገው የራሳችሁን ዲፌንድ አድርጉት። አታሳይኝ እሱ እኔ የራሳችሁን ዲፌንድ አድርጉት። እሺ ኤክስፕሌን አድርጉ። መኮንን ጥያቄ ጠይቃል አይደል? አንዴ ጋይስ ችግር የለም ዲፌንድ ላገል ቪዲዮ ዝግ ነው። አንዴ ጋይስ አንዴ ይሄን ልገልበል። መኮንን ኦርቶዶክስ አይደለም ሙስሊም አይደለም እንደ ራስ ነው የምትጠይቀው አይደል? ያለው ምንድነው እዛኛው ቤት ከፍተው አላህ ሀገር አለው እጅ አለው ምናምን እያሉ ይናገራሉ እዛኛው ሳይድ። እዚህኛው ደግሞ መጣው ኤግዛክትሊ በዛ መንገድ ያሳያሉ። እኛ ዲቤቱን የጠራ ነው አንድ ላይ መጣው ሁለቱም ዲቤት እንዲያደርጉ ነበር። እፎይ አልመጣም። ሳምንቱን ሙሉ ጠየቅን። ስለዚህ እሱ መጥቶ ከሁለቱ አንገል ያለውን አሳይቷል። አሁን ጥያቄ አንተ የእናንተን ዲፌንድ ገብቷል፣ ተረድቷል። ኢምራን ገብቷል። ጥያቄው በደንብ አምስት ነገር መስጊድ በልመልስ በጣም ገራሚ ጥያቄ። ቪዲዮ ዝግ ነው። እንትን ላድርግ። ትልቁ ላይ ሆነ አንተ ችግር የለውም። ህዝቡ አንተ እንዴ ትልቁ ላይ ሆነ አንተ አልፈልግም። ትልቁ ላይ ሆነ አንተ በቃ ይናገራለሁ። ቪዲዮ አልፈልግም ስላለ ደስ እንዲለው በቃ ይናገራለሁ። አንደኛ ምን አለኝ? እናንተ የራሳችሁን ተናገራችሁ፣ ሰውየውም ቤቱን ዘግቶ ተናገራልከኝ። ትክክል እኮ ነው። እኔ ኢምራን ቤቴን ከፍቼ ክርስትና መርገጥ እችላለሁ። ቀላል ነው። ከባዱ ነገር ምንድን ነው? ድፍረት ኑሮ ክርስቲያን ቤት መተህ ማውራት ነው። ያው እኔ ምንድን ነው ያልኩት? በማወራው እውነተኛ ስለሆንኩኝ ማስረጃ ስላለኝ ይምጣ አልኩኝ። ለምን? እርግጠኛ ነኝ በማስረጃ አለኝ። ኢየሱስ ወንዶችን ከንፈር እንደሚስም በማስረጃ አለኝ። ኢየሱስ ወንዶችን ከንፈር እንደሚስም እግዚአብሔር አካል እንዳለው አብራክ እንዳለው ከስ እንዳለው ማስረጃ አለኝ። ከፍቼ ማሳይቻለሁ። በማስረጃ ስለማመን ማስረጃ ስላይ መጥቻ አወራው። እሱ ግን ምንድነው የሚያደርገው? ማስረጃ ስለሌለው ስለሚያፈር መጥቶ ክርስቲያን ቤት እንኳን ኢዮዳብ ቤት መጥቶ ሊያወራ አልቻለም። አንደኛ ፖይንት። ሁለተኛ ፖይንት ልዩነታችን ምንድነው? እኔ ኢምራን ኡስታዝ አቡበከር ኡስታዝ ኢብራሂም የምናወራው በማስረጃ ነው የምናወራው። ያኛው በምንድን ነው የሚያወራው? ቢላህ አለይኩም ተመልከቱ። ትልቁ ያተው እዛ ጋር ተመልከቱ። ዝም ብላችሁ ቻት ጂቢቲ ማለት የትኛውም አካል ገና አንደኛ ክፍል ያለው አካል ስለ እስልምና ብሎ ሰርች አድርጎ ሊያወጣ የሚችል ነገር ነው። ጎግል እየገባ ቻት ጂቢቲ እየገባ ነው የሚያወጣው። ልዩነታችን እኛ ግን ይሄ በሙሉ እስካሁን ያወራው በመጽሐፍ ነው። ቤቴ በሙሉ መጽሐፍ ነው፣ በመጽሐፍ ነው የምናወራው። አንደኛ ዲፈረንስ። ሁለተኛ ዲፈረንስ በእኔ በኩል በእናንተ በኩል ያለውን እኮ አላስረዳችሁም አልክ። ከሰማ ምንድን ያለው መጨረሻ ላይ ሙስሊሞች መልስ አለን። ስለዚህ የትኛውም አካል እስልምና ጥያቄ ካለው በየቀኑ ላይ እየመለስ እንመልሳለን። አሁንም ያልተመለሰለት ካለ ቤታችን መጥቶ ይጠይቀናል። ኢዮዳብ ራሱ ጥያቄ ካለው ይምጣ ብያለሁ። ቀጥሎ ዳዊት ይሄን ሁሉ ኃጢአት ሰራ ትላለች፣ ዳዊት ሴት ደፈረ ትላላችሁ እና የእናንተም ዳዊት እኮ አለ። ስለዚህ ውሸት ነው አልከኝ። የለም የኛ ነቢያት የተከበሩ መዕሱሚነ ሚነል ከባኢር ናቸው። ከኃጢአት የተጠበቁ ናቸው፣ ንጹሃን ናቸው። የኛ ነቢያት አላህ የጠበቃቸው ናቸው። ይሄ መጽሐፍ ነው። ዳዊት ሴት ሻወር ስትወስድ ዳዊት ደፈረ ያለው የክርስቲያን መጽሐፍ ቅዱስ ነው እንጂ የሙስሊም አይደለም። ለዛ ምን እንላለን ሙስሊሞች? መጽሐፍ ቅዱስ ነቢያት ላይ ዋሽቷል የምንለው። ይሄን ፖይንት ያዝልኝ። አይ ቲንክ ሁሉም ጥያቄ ተመልሷል ብዬ አስባለሁ። አሁንም መኩ ያልገባህ ነገር ካለ እኛ ሙስሊሞች ላስረዳ። አንዴ
በትልቁ አድርገኝ አንዴ በትልቁ ይታያል አይደለም? እዚህ ጋር ማንበብ ትችላለህ። ሳይ ቡካሪ ሳይ ሙስሊም ልስን እያንዳንዱ እፎይ የሚያወራው ከቻት ጂቢቲ ሳይሆን እኔ እዚህ ጋር አወጣላለሁ። እያንዳንዱ አንድ ካላወጣው እኔ ስተተኛ ነኝ። ጠይቀኝና ከዚህ ውስጥ አንድ እሱ ያወራው ከቻት ጂቢቲ ነው ብለህ የምታስበው ካለ ለመሰል ስለምሰማውና ስለማጠናው አጥንቸዋል። ምን አሁን ለምሳሌ እሱ ያለውን አንድ እዚህ መጽሐፍ ላይ የሌለ ንገረኝ እስኪ። ያው ላሰማህና አውጣልኝ። በቃ ትልቁ ላሰማህና እኔ ከዛ ታውጣዋለህ። ሰምታችኋል? መጽሐፎቹ እኔ ጋር አሉ ነው ያለው። ስለዚህ ላሰማህና ታውጣለህ። የትኛውን አሁን ስለ እጅ እግሩ ማወቅ ትፈልጋለህ? ስማው ያለውን ስማውና ከዛ ታውጣለህ። እንኳን ልብስ ስጎትትበት ልታወልቅበት ስትል ብልቱን እንዳታሳይበት እባክሽን አቁሚ ብሎ የሚለምናት ነው። እቺ ማህፀን አያት? እቺ ማህፀን ልብሱን ልታወልቅበት ነበር። ይናገራል። እረፊ ብሎ የሚለምናት ሳሂህ አልቡካሪ ከሆነ ይናገራል። ንገረኛ ነምበሩን ነግረዋል። ያው እዚህ ጋር ያው ተናግሯል። እዚህ ጋር ነምበሩ ስንት ነው? ሳሂህ አልቡካሪ ምን ይላል? ቁጥር ብሎ ያወጣው እዚህ ጋር ነው። ቁጥር ብሎ ያወጣው ይሄ ነው። ሳሂህ አልቡካሪ ምን ማን ነው? ይሄን የከፈተው አልተናገረም። ይሄን የከፈተው ይሄ እኔ አሁን ማውራልህ ሳሂህ አልቡካሪ ሙስሊም ላይ ከሚያወራቸው ነገሮች አሁን ሰምተው ከሆነ ቆይ አይደለም። አየው አዳምጠኝና ላቅርብልህ አልከኝ አይደለ? ቆይ ላቅርብልህ እኮ ብለኛል አይደለ? ያከፈኩልህ ይሄን አሳይኝ። እኔ ትልቅ ሰው ነኝ፣ እንዳንተ የህፃን ጨዋታ አልጨዋትም። ክሊር ነው የተናገርኩት። ይሄ አልቡካሪ አይደለም የተናገርኩት። ሳሂህ አልቡካሪ ሳሂህ ሙስሊም ላይ ከተናገራቸው ውስጥ ትክክል አይደለም የምትለው ካለ እስቲ እናውጣና ፕሩቭ እናርግ ነው ያልኩት። አሁን አንተ ይሄኛው እንደሌለ እዚህ ጋር መጽሐፉ ታውቃለህ። ፕሊዝ አዳምጥ። ኦኬ። ስለዚህ ፕሊዝ አንተ ከሄ ለማለት ነው። አዳምጠኝ። ኖ መጽሐፉ እኔ ጋር የለም። እሱ አንዴ ቆይ መኮንን፣ ሁሉም እፎይ የተናገረውን ነገር ሁሉም መጽሐፍ አወጣለሁ ብለሃል። እፎይ ከተናገረው አንደኛ ሳሂህ አልቡካሪ አንተም ትክክል አውራ ያልኩት ሳሂህ አልቡካሪ መጽሐፉን አሳይቻለሁ። ሳሂህ ሙስሊም ብሎ ቁጥር ተናግሮ የተሳሳተ ካለ ላውጣና እስቲ አብረን እንየው ነው ያልኩት። ብዙ አሉ የተናገራቸው ነገሮች። ሳሂህ አልቡካሪ ውጭ ጥያቄ ካለህ ለምን አጠይቅም? በአጭሩ ጥያቄ አለ አንተ ሰው ሪፕሬዘንት አታዲዮ ሰው ቋንዴ መኩ ይቅርታ፣ ጥያቄ እኛ ዲቤት ጠርተነው ነው የቀረው። እሺ እሱ አይመለከተንም ስለሱ። ወንድም አለም ቆይ አንዴ መኮንን እፎይን ዲፌንድ ይቅርታ፣ ቆይ እባክህ እያረኩ አይደለም። ቆይ አንዴ በቃ አንዴ ኧረ አዳምጠን ኢብራሂም አንዴ ቆይ። እሺ አንተ ኦርቶዶክስ አይደለም። እፎይ አልመጣም፣ ፈርቷል አልመጣም። በቃ ተወው። ምን አገባ አንተ? ጥያቄ ካለ ጠይቃቸው። አንተ መጽሐፎችን ታነባለህ አይደለ? ስለ እፎይ ግን ዲፌንድ ስታደርግ የእፎይ ጠበቃ እየመሰልክ ነው። እፎይ ፈርቶ አልመጣም። 4 ነጥብ ጨረስን፣ ዘጋን። አሁን ግን መኮንን አንተ ራስክን ወክለህ እሱ ምን አለ መሰለህ ከማንም ሰው ጋር አለ ኢምራን እንግዲህ ከማንም ሰው ጋር የመወያየት ድቤት የማድረግ ፍላጎት አለኝ ብሏል። ዋናው እንከባበር ነው። ዋናው ተከባብረን እናውራ። ልጅ ነህ እንደዚህ ነህ አንተንም ሳይናገሩ ሳትነጋገሩ በቃ ፕሮፌሽናል በሆነ ሪስፔክትፉል በሆነ መንገድ ጥያቄ ካለ መጠየቅ ትችላለህ እያሉ ነው። እፎይን ተው በቃ። እፎይ ፈርቶ አልመጣም። መፍራት ብቻ ሳይሆን በየቦታው ከፍተው እየሰደቡኝ ነው ያሉት። ስለዚህ አንተ ግን መኮንን አክብረን የመጣ ሰው ነህ። ጥያቄ አለ። ኦርቶዶክስ አይደለም፣ ሙስሊም አይደለም። ፍትሃዊ ፌር ሁንና ራስክን ወክለ የምጠይቃቸው ካለ ከነሱ ጋር ብትነጋገር አይሻልም? አሁን እኮ የኔ ጥያቄ እኔ የጠየቅኩት የነበረው እናንተም የራሳችሁን ዲፌንድ አላረጋችሁም፣ እሱም የራሱን ዲፌንድ አላረገም። ህዝቡ ምንድን ነው እንዲማር የፈለጋችሁት? እና ሁሌ ነው ዲፌንድ የምናደርገው። እባክህ ጊዜያችንን አትግደል። እኛ ጨርሰናል፣ አውርተናል፣ ጨርሰናል። በቃ ስለ እፎይ አንተ አይደለም እያወራሁ ያለሁት አሁን። እኔ እኮ ለምን እፎይ ላይ እንደምትሮጡ አይገባኝም። አንተ ነህ እንጂ 10 ጊዜ እፎይ የምትለው። ራስክን ወክለህ በቃ አውራቸው። እኔ ስለ ራሴ ነው እኮ አሁን እንደ ተመልካች እታች ሆኜ እንደሰማው አዳምጠኝ። ቆይ እታች ሆኜ እንደሰማው እዚህ ታች የሚሰማችሁ ሰው እፎይም ኦኬ ይሄን እያለ እያወጣ ተናገረ። እናንተም ይሄን እያላችሁ መጽሐፍ ከፍታችሁ ተናገራችሁ። በእናንተ ላይ እሱ የተናገረውን ምንድነው ዲፌንድ ያደረጋችሁት? እሱ መልሰናል እኮ እሱ አልሰማህም። አንተ መልሰናል እኮ አንተ ከሌላ አናቅምኛል
መልሰናል። የማይሰማ ከሆነ ሳምንቱ ሙሉ ቤታችን ከፍተን ስንመልስ ነው ያለው። አንዴ በቃ 18 ሺህ ሰው ነው ያለ። አንዴ እንከባበር። የእፎይን ጉዳይ ጨርሰናል። ስለ እፎይ አይደለም እኔ አሁን ስለ ራሴ ተመልካች እታች ሆኜ ሁለቱን ከሰማሁት አንጻር ነው ያወራነው። ዘጋን፣ በቃ ዘጋን፣ ጨርሰናል። አሁን መኮንን አንዴ ሚውት አድርጉ ሁለታችሁ። መኮንን ፕሊዝ ይኸውልህ 18 ሺህ ሰው አለ። የፈለገውን በፈለገውን በቃ አልቋል ፕሮግራሙ። ሳምንት በሙሉ ጠብቀናል፣ ጨርሰናል። አሁን አንተ እንደ አንድ ገለልተኛ ሰው ኦርቶዶክስ አይደለም ሙስሊም አይደለም፣ እንደ አንድ ገለልተኛ ሰው መጽሐፎችን ታነባለና እሱ ኢምራን ስለ እስልምና ከማንም ሰው ጋር መወያየት ፈልጋለሁ ብሏል። ጥያቄ ካለ ምክንያቱም አክብረ ከኛ ጋር እየተመላለስክ ነበር። የእፎይ ጉዳይ አልቋል፣ ጨርሰናል። አገባኝም ካሁን በኋላ በቃ እፎይ አይችልም፣ ፈሪ ነው፣ መልስ የለውም፣ በቃ አልመጣም። ዳን ኢምራን መጥተዋል። ዳን ሌሎች ሰዎች አሉ። አሁን እሺ እኔ ጥያቄ ልጠይቅ። ሳያል ቡካሪ 74 ላይ ስለ እጁ ያወራል። እስቲ እሱን አስረዳኝ። ስለ አላህ እጅ ዲፌንድ አድርግ እስቲ። ያወጣለሁ፣ በመጽሐፍ አወጣላለሁ። እዚህ ጋር ችግር የለውም። ሳያል ቡካሪ 74:30 አውጣው። መጽሐፉን ከፈለክ ያወጣላለሁ። አንተ ክፈትና አስረዳን እስቲ፣ ወይስ ላንብብልህ? እኔ አመኩ ጥያቄ ከጥያቄና ሚውት አድርገህ መልሱን አዳምጥ። ስሜታዊ አትሁን እሺ። ጥያቄውን አቅርበውና ጃስት መልሱን ከኛ። እኔ ስሜታዊ አይደለሁም፣ እኔ ሕፃን ልጅ አይደለሁም። በእናትህ ስሜታዊ ምናምን የሚለውን አቁምና አንተ ጠይቅ አልከኝ አይደል? ኦኬ። አሁን ለምሳሌ ጥያቄ ላምጣልህ። መቼ ዕለት ነው እዚሁ ገብቼ መጽሐፉን ክፈትና ጠይቃቸውና መልስ ይስጡ። አዎ ቆይ እንደዛ ይችላል። ነገርኩት እኮ ስታወራ መኮ አንዴ ላስረዳህ። ረጋ በልሽ አንዴ ስታወራ ሞባይሉ መጀመሪያ ጥያቄ ላስረዳ። ኖ አይደለም፣ መጀመሪያ እኮ መዳመጥ መቻል አለብን አይደለ? መኮ እንድንዳመጥ አንዴ ሞባይሉን አንዴ አርቀው። የከለኩ አይደል? የምሬን ነው ወላሂ። ድምጽ ይረብሻል። እሺ ያስፈራል። ሰው እያወራ ነው ያላ ይረብሻል። ያስፈራ ሳይሆን አንተ ራስህ ጋር የሆነ የሚጮህ ነገር አለው። ይሄ ደግሞ ተገቢ አይደለም፣ ሰው ይረብሻል። ስለዚህ ድምጽ ሞባይልን ራቅ አድርገህ ረጋ በህ ለማለት ሞክር። እሺ አሁን ጥያቄ ምንም እሺ፣ ቀጥል። ይሁንልህ። ከልጅ ጋር ውይይት ነው መጨረሻው። ቀጥልሽ። ረጋ ማለት ልጅነት ነው። በጣም ታሳዝናል። አይደለም እኔ አልተናደድኩም። ድምጼ ነው። ድምጼ ከከበደ እንደዚህ አናረግም። አንዴ መኮንን ይሄው አሁን እኮ ዲቤት እያደረኩ ጠይቅ፣ ከዛ ይመልስልሃል። ጎሄድ መኮንን። በነገር ላይ ዮዳቢ እንትን ነው እኛ ፕሮግራም ያደረግነው እቅዳችን። ጥያቄን ስማኝ፣ መጽሐፉን እየከፈቱ ሚውት አድርገህ ኢብራሂም ፕሊዝ። በቃ ሚውት አድርግና መጽሐፉን ከፍተህ መኮንን ጥያቄ ጠይቅና ከእነሱ ደግሞ አንድ ጥያቄ መልሱና ከዛ በኋላ ለጊዜ ቀጠሮ ይዝላቸዋለሁ። ምንም ችግር ሁላችሁም እዚህ ቤት ያላችሁ የገለጥኩ ስለሆነ ለምን በመጽሐፉን ግለጠው ስላለ